አራት ነገር ይገርሙኛል አለ። አንደኛው የእባብ ዱካ በድንጋይ ላይ አለመታወቁ ይታወቃል። ሁለተኛው የመርከብ ዱካ በባህር ላይ አለመታወቁ። አሁን ጣናነሽ ሄደችበትን አውድን ዱካዋን ብንፈልግ እናገኘዋለን? የለም። ሶስተኛው የንስር ዱካ በሰማይ ላይ አለመታወቁ። አራተኛው ግን የምታስደንቀኝ ስራዋን ሰርታ ያልሰራች መስላ ለባሏ የምትቀርብ ሴት ናት አለ። ምን ማለት ነው? አሁን ይሄ ከርሱ ጋር የሚያገናኘው ሴት ኃጢአት ሴት ባሏን ሰርቃ ኃጢአት ሰርታ ዙራ ባሏ ጋር አብራ ብትኖር ያውቅባታል? ነገሩ እንጂ ምኑን ነው የሚያውቀው? ወንድስ ቢሆን ይታወቅበታል? ያን ትርጉሙ ሌላ ነው። ዘመድ ወደምታውቁት አትሄዱ። ሌላ ነው ነገሩ። ያቺ ሴት የምትባል ማን እንደሆነ ታውቃላችሁ? ነፍስ ናት። እና ስራዋን ሰርታ ያቺ ባሏን የሰረቀችው ሴት መታት ያልሰራች ሚስቱና ቁጭ ትላለች። በቃ ምን ናት። ምን ማለቱ መሰላችሁ? ስራዋን ሰርታ ያልሰራች የምትመስል ሴት ትደንቀኛለች ማለት ኃጢአቷን እንደፈለገች ስትሰራ ኑራ ንስሐ እጥብ አድርጎ ጥሎላት ከጻድቃን ጋር ኃጢአት ቀምሳ የማታውቅ መስላ የምትቆም ነፍስ ታስገርመኛለች ነው ትርጓሜው። እንደዚህ ነው አባቶቻችን ተረጎሙ። ሰሎሞንም ስለዚህ ነው መናገር የፈለገው እንጂ ሴትና ወንድ አይደለም ማውራት የፈለገው። አይገርማችሁም? እንደዚህ የሚያደርግ ማን ነው ታዲያ? ተናገሩ እንጂ እግዚአብሔር ነው እንደሚያደርግ። እንደገና መስራት ይችላል። መታደስ ማለት ነው። አዲስ ሰውነት ማለት የታደሰ ሸክላ መሆን ነው።